ሄዶ ብያቸው ነው የወረዱት። ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ መክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተዘኖሮ ኮበስናቸው እነሱ ስማት ለቤቱ እናንተ አያገባችሁ። ይሄው 97 ነበርክ እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናቴ እያሰደብካት ነው። ምንም ባላረገች መናገር እንችላለን። ሄደን መናገር እንችላለን። ቆያችሁኝ። ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊ ፀሐዬ ጋር ነን። አንዳንድ ጉዳዮች ላይ ወክያታለሁ፣ ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ውይይት አድርገን ነበርና እሱን በተመለከተ ነው እንግዲህ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አዎ ምንድነው ይሄንን አስመልክቶ ያው ሁሉም ሰው ሊያውቀው የሚገባ ነገር በደንበኛዬና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነው እና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ተሰጥቶ ጉዳዩን እየተከታተለ ነው ያለነው እና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊ ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። ከፍቺው በኋላ ሞግዚት ተደርጋ የልጆቹ የተሾመችው ደንበኛ ዳግማዊት ናት። ያለሷ ፈቃድ የልጆቹን ምስል እና ቪዲዮ መልቀቅ ካሳ የሚያስጠይቅ እንዲሁም ደግሞ በወንጀል ሊያሳስርም የሚችል የጥፋት ተግባር መሆኑን ሁላችንም ተረድተን ከዛም በተጨማሪ በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም ይሄን ነገር ዲስከሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው የተለቀቀው መገመት የምንችለው ነውና እሷ ልትለቅ አትችልም፣ አልለቀቀችምና እባካችሁ ይሄን የምታረጉ ሰዎች ህጉን ብታከብሩ መልካም ነው የምለው እኔ እንግዲህ ያው በእኔ በኩል ምንም እስካሁንም የወጣ ነገር የለም፣ የሚወጣም ነገር የለም። ፈቃደኛም አይደለሁም። በተለይ ልጆቼን በተመለከተ እኔም ራሴ የሰጠሁት ምንም አይነት ኢንተርቪው የለም፣ መልስም መስጠት ስለማልፈልግ ምናልባት የቆየ የዛሬ 4-5 ዓመት የተሰራ ቪዲዮ እየመጣ አሁን እንደተሰራ ተደርጎ ሊሰራጭ ይችላል። አሁን ባለው ሲቹዌሽን ምንም አይነት ነገር የማላጋራ መሆኑን ከዛ በተረፈ በህግ የተያዘ ጉዳይ ስለሆነ ንብረትን በተመለከተ ያው አሁን እኛ በጥብቅና ተወክለን እየተከታተልን ያለነው አርቲስት ዳግማዊት ከጋብቻ በፊት ነው ያፈራውት የምትለው የኮንዶሚኒየም ቤት አለ። ያንን አስመልክቶ ከስር ፍርድ ቤት የተሰጠው ውሳኔ ላይ ይግባኝ ብለን እየተከራከርን ያለነው ይግባኙ ቀርቧል ገናና እውነታው ይሄ ነው ማለት ካላስፈላጊ ኮንፊውዥን እና ውዥንብር እናንተም ነፃ እንድትሆኑ ከዚህ በኋላ ይሄንን ቤተሰብ የተመለከተ ነገር እኛ ጠበቆቿ ስላለን ማንኛውም ሰው እኛም ማናገር እንደሚችል በተቻለ መጠን እንደ ኃላፊነት እንደሚሰማው ዜጋ ልጆቹን የተመለከተ ምስልና ቪዲዮ የምትለቁ ሰዎች እባካችሁ በእኔ ደንበኛ በኩል ልጆቹን አድሬስ የሚያደርግም አይደለም ትዳሩን በተመለከተም ራሱ አስተያየት መስጠት ወደ ሚዲያ የመምጣትም ፍላጎትም እንደሌላት ይታወቃል እና ቤተሰቡን ነግበኔ ነው ማለት ልጆቹ ትምህርት ቤት ሄደው መማር አለባቸው ቢያንስና የኢቢኤሱም ራሱ ከፍተኛ ጉዳት አድርሷል። ከዛ በተጨማሪ ሌላ አይነት የልጆቹን ስነ ልቦና እንዳይማሩ የሚያደርግ ነገር ከማድረግ ሁላችንም ብንቆጠብ ብዬ ጠይቃለሁ። ከዛ ውጪ እኛን ኮንታክት ማድረግ ይቻላል ዳግማዊትንና ልጆቹን በተመለከተ። እናመሰግናለን። ይሄ ሳምሶን ቤቢ የሚባል ሰውዬ 2004 ዓመተ ምህረት ላይ በኢትዮጵያ አቆጣጠር 2004 ዓመተ ምህረት ላይ ኮንዶሚኒየም እጣ ወጣ። ገባሽ? የተመዘገቡት 1997 ነው። የዛኔ ህፃን ልጅ ነች።
ለእሷም እህቷም ዳግማዊት እና እህቷ ተመዘገቡ ኮንዶሚኒየም ዝርያ 97 ላይ። ከዛ እጣው 2004 ላይ እጣ ወጣ ደረሳቸው። እህቷም እሷም እጣ ደረሳቸው። እህቷ ጎተራ፣ ዳግማዊት ደግሞ ልደታ ደረሳት። የዛኔ ሳምሶን የሚባል እዚህ ውስጥ የለም፣ አታውቀውም በህይወቷ። 2005 ዓመተ ምህረት ላይ ዝርያ ተጋቡ። እጣው ከደረሳቸው በኋላ እጣውን ብር የከፈለችው እናትየው ነች። 85,000 የኢትዮጵያ በዛ ሰዓት ቅድሚያ ክፍያ 85,000 ብር ነበር እጣውን የከፈለችው። አሁን ይህን ንብረት ነው ብሎ ነው የሚመጣው። እንደው ጠንካራ ከሆነ 13 ዓመት ሙሉ ጠንካራ ከሆኑ ንብረት ማፍራት ይችል ነበር። እንደሚያወራው አባት ከሆነ ሚስጥን አደባባይ አታወጣም። የመጀመሪያ ፖይንት። ሁለተኛ የማይገባን ንብረት ነው የምትጠይቀው። አንተ ወንድ ብትሆን፣ ትክክለኛ ወንድ ብትሆን ሴት ቤት ነው የገባው አብረ ስለኖርክ የጋራ ንብረት ልካፈል ብለህ ስትመጣ እሱን ፍርድ ቤት ማይቆ ፍርድ ቤት እኮ ሂደቱ እየሄደ ነው። አሁን እኮ ገና ፍርድ ቤት እኮ ይገባዋል የሚል ነገር አቀረበ እንጂ እኮ ገና ፍርድ ሂደቱ እኮ አልተካሄደም። ምክንያቱም እያንዳንዱ የተከፈለበት በሱ ስም አንድ የተከፈለ አብሮ ኖሯል እንደማንም ሰው። እሷ ፍቅር አሸንፏት ትውት ሆና አብራ ስለኖረች መጀመሪያ ከአንዴም ዝርያ ከአንዴም ሁለቴ ፍቺ ያቀረበችው እሷ ነች። ታዲያ ቺት የሚያደርግ ሰው ነው ቺት የተደረገበት ነው ያደረገበት ነው መፍታት ያለበት። እኔ በየትኛው ካልኩሌት ነው ቺት አርጋ ፍቺ የምታቀርበው? ኖ በጣም የሚደበድባት አይኗን ሁሉ በልዟት ልጆቹ ፊት የሚደበድባባት ነውረኛ አባት እስቴን የሚከላከል ሰው መጥቶ ያውራ ነው። እኔ በእግዚአብሔር ምስክሬን ያለ መረጃ ያልሰማሁትን አላወራም።